ብራዘር ምን ነው በጣም እያይሽ ነው ችግር አለ አረ እስከኖር ደትንሽ አትታገሱም ምን አገባኛው ለኢንጂን ምን እናደርገው ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ዝም ብለን እንዳብናታ ተጨቃጨቂ ደግሞ ምኑ ነው በእናታችሁ ምን አለች አንተ ምን አገባ ዝም ብላ አነዳም እንዴ ምን አይነት ሰውዬ ነው በእናታችሁ እንዴ እንውረድ አረ ሱጋሹ የቱ ጋር አንተ ዝም ብል የቱ ጋር ልሽ ዞር ወይ ወረዱ ፔንሲዮን እኮ አረጋል ወረዱ ወይ ወረዱልኛ ተጨነኩኝ እኮ ወረዱልኝ እኔ እኮ ህዝብ ትራንስፖርት መስጫ ነው ወረዱልኝ በረታችሁ ሰላም ነው በረታ እንዴ ነው ጠፋና አይደል ጠፋችሁ በዛው እናንተ ይደረግልን ነው አረ ችግር የለም ነው ጋሼ ያው እግዚአብሔር የሚፈልገውን ሰው የሚወደውን ሰው ነው የሚወደው ልክ ነው ሁላችንም ወረፍተኞች ነን አዘን ደግሞ አይቻልኩዳል ሰውን ይጎዳል ያለው ሰው አሁን እኔ እና እሱ አንድ ላይ ተወልደን አንድ ላይ ነው ያደረገው እና ቃለን እሱ ነው ቤት መሳለ ብላ ብሎ ገብቶ ሊሞት ይችላል አረ ራስ ድብን በላን ታመዳም አንተ ውጦ ዝም አንተን ስራ ጠራጊ ተው ልጆች አትጣሉ ተጉራ አብቀለን እኛ ለቅሶ ተው አትጣሉ አዘን ነው አመጣጣችን እኮ ቢሮ እንነጋገራለን ምናግዝ ነው ቢሮ እንነጋገራለን የሚታገዝ ነገር አለ የጎደለው ምንድነው ሬሶ የሚገንዘው ሰው ጠፋ የሚገንዘው ሰው ጠፋ ወይ ልጅ አንተ ገንዝልኝ አንተ ጎበዝ እኔ እርግማን አለብኝ ደግሞ ገሌን አልታጠብኩም አመት ከ6 ወር ሆነኝ አንተ ድሮም ማቃሉ የፈጣሪ እንትን አለብሽ ልጅ አንተስ እንኳን ጋሼ ንቅሳት እኮ ያለበት ሰው እኮ መገነዝ አይችልም በእኛ ሀገር ስታንዳርድ ንቅሳት ያለበት ሰው አይገንዝም እሺ ሬሶ ምን ላርጉሽ አትተባበሩኝም እሺ ምግብ ሆኖ በላት እሺ ወጥ መስራት ሲል ምግብ በላት ጋሺ ምግብ ሬሶን አስቀምጠው ምግብ ሲበል ይዋጥሎታል ምን እንዴ ሬሶ ተቀምጠው ሰውኛም ሰው ቺኮችስ የምን ሰው ጅግላችሁን ትካላፈናችሁ ይኸውልህ ቱር ላይ እኮ የሚታወቀው ቺክ ታፍናለ ዋና ላይ ፈልሰስ አርጋት ማለት ነው ያው ዱካርን ዘፈን የኔ ማሬ አይ እንዴ ታስጎበኛኝ ነው ነው ወንድም አስጎበኛኝ እሱን ተው ወሬውን ትታስ ማራኔ ምንም ማውቀው ነገር የለም ስለቦታው ገንዘብ ሸቀል አድርጌ ለማፈን ምንድነው የምታወራው አንተ አስጎበኛኝ ነው የከፈልን ለዚህ ነው ምንድነው ብር ተቀብላለህ አይደል ራስ አመጣው ትበላለህ እኛለ መሄድ ነው ምንድነው ብር ተቀብለኝ አዎ ናሽ ምንድን አስወጣኝ አይ ወደ ሰፈራችን መልሰን ራስ አስወጣኝ ወደ ሰፈራችን መልሰንኛ አንፈልግም በቃ ምን ራስ መልሰኝ ወዲት አስወጡኝ እኔ አንተ አይደለ እንዴ ሹፌሩ አንተ እነዚህ ምን እኔ ምንም ማቀው መግቢያውን ነው የምታወራው መልሰን ወደ ሰፈራችን መግቢያውን ነው ማቀው ትኬት ያስቆርጣል አገባንም እኛ መውጫውን አላውቀውም መግቢያውን ነው ማቀው ምን አቃለው ሹፌሩ ሷንዲ መኪናው አንተ ሹፌሩ ዝም በላን በቃ እኔ ልጆች አባት ነኝ እኔ አባት ነኝ ልጆች አባት ነኝ አንተ ልጆች ይላሳድግበት ምን ነኝ ዲስተኝ ከተራ ላይ እኮ ልጆች የመጣው ለምን አታስጠኝም እኔ ወደ ቤቴ ላቆ ታሪክ የለም እኔ ምንም አውቀው ነገር የለም ሴቶች በላን ነው የመጣው እና ነኝ ለነሱ እኮ ነው የመጣሁት የልሰዳችሁ እንደምስቲ ፈታ ያለ ቤት ወሰደን በእናት ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናት እንደዚህ ነው ቤቶችን ብዙ አላውቅም ዝም ብለን ሰው ጠይቃለን መንገድ ላይ ምናምን ሰው ጠይቃለን ችግር የለውም ችግር የለውም አንቺ ደግሞ ምንድነው ማን አለ እዚህ ችግር የለውም ማን አለ እዚህ ምንድነው ለምን የምታስቸግራት ምን አገባ ማረኝ ያስቸግረሽ መስሎኝ ነው መግደርደር አይቻልም እንዴ እንዴ ነው እንደምትደረደሪ ንዳ በቃ አንተ ዝም ብለህ ምንድነው የምትለው እጀናታልኝ ኧረ አንቺ ችግር የለውም ምን ሆነሽ ነው እንዴ ችግር አንተ ልታሳድረው ነው እንዴ እጅን እንደ አንተ ምን አገባ እስኪ ዞር ብለና በእናትህ እንካ ዞር ብለና እንካ አምጣ እጅን አምጣ ዞር ብለና በእናትህ ምን እንደምታየው ጉዴ ዘመኑ ከፍቷል ወዴት ነው የምትሄደው አንተ ቦስ እንኳን አደረሰ አባቴ ለምኑ ዛሬ እኮ የሰራተኞች ቀን ይገርናተ ሄደ ሱቁን ክፈት በእናትህ ደግሞ ምንድነው ዛሬ የሰራተኞች ቀን ነው ያመንን ያላቀለም ሄደ ክፈት በገዛ ሱቄ ደግሞ ተቀጥረህ እኮ ነው የምትሰራው አይደል እንዴ ዛሬ እንደ ኢትዮጵያ ዝግ ነው ይሄ በላት ሄደ ክፈት ሱቁን አንተ ይድክ ክፈት ኧረ ወዳጅ በእናትህ እኔ ዛሬ አልከፍትም ወይ በቃ ይቅር እንዴ ምን ስለሆንክ ነው የማትከፍተው ዛሬ እንደ ኢትዮጵያ ሁሉም ሰው ነው እንደ ኢትዮጵያ አትበል ሄደ ከፍተህ ከታይ ሄደ እናቴም አባቴም ቤት ናቸው እኔ ብቻ ምን አገባኝ እኔ ታዲያ እኔ ከፍያ አይደል ልክሰሪያ ሁሉ ዕቃ ትናንት ነው የገባ ዕቃ ይሸጥ አምጣው ሂድ ቀጥታ ክፈት ሱቁን በዱቤ ነው ቆም ጨርስልሽ እኔ እናንተ ደግሞ ደሞዝ ላይ እንነጋገራለን ሂድ ቀጥታ አሁን ክፈት ሱቁን እናት ወልዳለች ዛሬም ገብቼ ደሞዜ እናት ወልዳለች ጋሽዬ ሰላም ነው ሰላምካቺ እንዴ ሰፈር የዚህ ሰፈር ልጅ አይደል አውቶልጅ እዚሁ አብደልድዬ እዚሁ ነው ያደኩት እዚሁ አዎ አውቃለሁ ደህና ነኝ ኧረ አንድ ነገር ላስቸግሮ ነበር ጋሽዬ ምንድነው
የሰውን ባለብኝ ጋሽዬ የሰውን ባለብኝ ይመርቁኝ። ከሰውን ባያውጣ። አሚን ጋሽዬ አሚን። አይዞህ አሚን ጋሽዬ አትፍራ። አሚን። ሰው አይርገም። አሚን። አመሰግናለሁ ጋሽዬ። እኔ የምሉት ጋሼ መታወቂያ ይዘዋል እንዴ? ለምን ዘይትና በርበሬ ይመጣልና ስኳርም አለው እንዳያመልጦት ነው። ብዙ ጊዜ እዚህ ሰፈራ ላይ ወጥም ልቀበልልዎት ነው። እሺ አንተ የተባረክልሽ ጋሽዬ። አመሰግናለሁ። ስሙት ይገሩኝ። አቶ አባይ። አዎ አቶ አባይ ነው። እሺ ጋሽዬ እኔ የምሉት ደንበጫ ብራንች አይርቆትማ መተው የባንክ ደብተሮት መውሰድ ይችላሉ። ምን ነው አንተ? ምን ነው ጋሽዬ? ምን በዚህኛው ሐሳብ ኧረ ጋሽዬ እንደዛ አይደለም እኮ ጋሽዬ። ሰው ዝም ብሎ ይናደዳል። እኔ በዚህ ሙያ ብዙ አልሰራሁም። ኧረ ጋሽዬ ተው፣ እንደዚህ አይደለም እንደዚህ አይደለም እንደሱ አይደለም ጋሽዬ፣ እንደሱ አይደለም። እንኩ መተው። በጣም አመሰግናለሁ።